የቆየ ታሪክ እኮ ነው ይሄ አብዬ። የፈለገ ቢቆይ ነብስ እኮ ነው ያጠፋሽው። በኩራትና እየሳቅሽ እየገለፈጥሽ ነው እንዴ ሰባት ያስወርጃለሁ ብለሽ የምታወሪው? ያሳዝናል በጣም። እሺ እና ያው ሰባት ጊዜ በተከታታይ ያስወረድኩት ማለት ነው። በተከታታይ ማለት ያው ራቅ ባለበት ታይም ላይ ማለት ነው። ገብቶሻል አባባሌ? እስቲ ማይ ትንያለሽ ፈጣሪ ያለሽ? አዎ እስቲ ማይ እውነት ማርያም ትድፋሽ ኢንሻአላህ። ውጪ ከዚህ ቤት እንዴ ይስጥሽ ከዚህ ትንሽ እንኳን የማትጸጸት ሰው እንኳን ቢያንስ ይጸጸታል። ማርያምን ትላለች። ማርያም ድፍት ታርግሽ ኢንሻአላህ። ሰው ቢያንስ ይጸጸታል። በጸጸት ተጸጽቶ ያወራል። እሷ በኩራት እየገለፈጠች ታወራለች። ደግሞ ልክ እንደ ጀብድ ደጋግማ ታወራዋለች። ባለማወቅ እንኳን በልጅነት ብታደርጊ እንኳን ተጸጽተሽ ባለማወቄ በልጅነቴ የሰራሁት ኃጢአት ብለሽ አታወሪም? ለዚህ ነው ቀኑን ሙሉ አስገቢኝ ብለሽ ስትቸከችኪው አልሽው። ደግሞ ራሷን ደግሞ አሁንም ምን ብላ ሰይማለች? የማን ነው የቢኒ ከሊት የቢኒ ቀበጥ። አታፍሪም? ትቀብጫለሽ አሁንም በዚህ እድሜሽም። አለቂ ጋይስ ቅድስት ገብታ ጌሙን እስክንጀምር ሌላ አንዲት ልጅ አጭር ታሪክ ያለው ያለች ነበር። እሺ ጻፉ አስተማሪ ዋንዴ አጭር ታሪክ ነው አይደል? አለኝ ነው ነጊቢ አቡ ጌምሽ አልገባችሁማ። ቅድስት ቀጠሮዬ ከቅድስት ጋር እኮ ነው። 40 ዊኔን ካስጠበቅኩ አንድ ጌም ተጫውተን ካሸነፍኩ አንበሳ ልታወርድልኝ በልጇ ቃል ገብታለች ምላለች። ግን እስካሁን አልገባችም። ፈራች መሰለኝ ወዶቼ። ሳይቸግረኝ ምዬ እያለች ነው እኔ ሳይቸግረኝ ምዬ። አይ ቅድስት ኧረ ግቢ ሴትዮ። ከምሽቱ 2 ሰዓት ነው የተቀጣጠርነው። 15 ደቂቃ አርፍደሻል። ሳንታ አይመጣም ብላ ራሷ ቀረች። እሺ ጻፉ። ቁጥር የሚጽፉትን ሚውት፣ ስልክ ቁጥር የሚጽፉትን። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። አጭር ታሪክ። እሺ ዋትስአፕ ላይ ቮይስ አድርጌልሃለሁ። አንቺን ፈርተሻለሁ። አዎ ፈርቻለሁ። እኔም አልዋሽም ልዬ ፈርቻለሁ። ማሬ መጥቻለሁ የምትለው ማናት? ማነሽ አንቺ? የቆየ ታሪክ እኮ ነው ይሄ አብዬ። የፈለገ ቢቆይ ነብስ እኮ ነው ያጠፋሽው። በኩራትና እየሳቅሽ እየገለፈጥሽ ነው እንዴ ሰባት ያስወርጃለሁ ብለሽ የምታወሪው? ያሳዝናል በጣም። እሺ እና ያው ሰባት ጊዜ በተከታታይ ያስወረድኩት ማለት ነው። በተከታታይ ማለት ያው ራቅ ባለበት ታይም ላይ ማለት ነው። ገብቶሻል አባባሌ? እስቲ ማይ ትንያለሽ ፈጣሪ ያለሽ? አዎ እስቲ ማይ እውነት ማርያም ትድፋሽ ኢንሻአላህ። ውጪ ከዚህ ቤት እንዴ ይስጥሽ ከዚህ ትንሽ እንኳን የማትጸጸት ሰው እንኳን ቢያንስ ይጸጸታል። ማርያምን ትላለች። ማርያም ድፍት ታርግሽ ኢንሻአላህ። ሰው ቢያንስ ይጸጸታል። በጸጸት ተጸጽቶ ያወራል። እሷ በኩራት እየገለፈጠች ታወራለች። ደግሞ ልክ እንደ ጀብድ ደጋግማ ታወራዋለች። ባለማወቅ እንኳን በልጅነት ብታደርጊ እንኳን ተጸጽተሽ ባለማወቄ በልጅነቴ የሰራሁት ኃጢአት ብለሽ አታወሪም? ለዚህ ነው ቀኑን ሙሉ አስገቢኝ ብለሽ ስትቸከችኪው አልሽው። ደግሞ ራሷን ደግሞ አሁንም ምን ብላ ሰይማለች? የማን ነው የቢኒ ከሊት የቢኒ ቀበጥ። አታፍሪም? ትቀብጫለሽ አሁንም በዚህ እድሜሽም። አለቂ
ጋይስ ቅድስት ገብታ ጌሙን እስክንጀምር ሌላ አንዲት ልጅ አጭር ታሪክ ያለኝ ያለች ነበር። እሺ ጻፉ። ጻፉ አስተማሪ ዋን ዴይ አጭር ታሪክ ነው አይደል? አለኝ ነው ነጊቢ ሀቡ ጌምሽ አልገባችሁማ። ቅድስት ቀጠሮ ከቅድስት ጋር እኮ ነው። 40 ዊኔን ካስጠበቅኩ አንድ ጌም ተጫውተን ካሸነፍኩ አንበሳ ልታወርድልኝ በልጇ ቃል ገብታለች ምላለች። ግን እስካሁን አልገባችው። ፈራች መሰለኝ ውዶቼ። ሳይቸግረኝ ምዬ እያለች ነው እኔ ሳይቸግረኝ ምዬ። አይ ቅድስት አረ ግቢ ሴትዮ። ከምሽቱ 2 ሰዓት ነው የተቀጣጠርነው። 15 ደቂቃ አርፍደሻል። ሳንታ አይመጣም ብላ ራሷ ቀረች። እሺ ጻፉ። ቁጥር የሚጽፉትን የሚወት ስልክ ቁጥር የሚጽፉትን። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። አጭር ታሪክ። እሺ ዋትስአፕ ላይ ቮይስ አድርጌልሃለሁ። አንቺን ፈርተሻለሁ። አዎ ፈርቻለሁ። እኔም አልዋሽም ልዬ ፈርቻለሁ። ማሬ መጥቻለሁ የምትለው ማናት? ማነሽ አንቺ? የፈለገ ቢቆይ ነብስ እኮ ነው ያጠፋሽው። በኩራትና እየሳቅሽ እየገለፈጥሽ ነው እንዴ 7 ያስወርጃለሁ ብለሽ የምታወሪው? ያሳዝናል በጣም። እሺ እና ያው 7 ጊዜ በተከታታይ ያስወረድኩት ማለት ነው። በተከታታይ ማለት ያው ራቅ ባለበት ታይም ላይ ማለት ነው። ገብቶሻል አባባሌ? እስቲ ማይ ትንያለሽ ፈጣሪ ያለሽ። አዎ እስቲ ማይ እውነት ማርያም ትድፋሽ ኢንሻአላህ። ውጭ ከዚህ ቤት እንዴ ይስጥሽ። ከዚህ ትንሽ እንኳን የማትጸጸት ሰው እንኳን ቢያንስ ይጸጸታል። ማርያምን ትላለች። ማርያም ድፍት ታርግሽ ኢንሻአላህ። ሰው ቢያንስ ይጸጸታል። በጸጸት ተጸጽቶ ያወራል። እሷ በኩራት እየገለፈጠች ታወራለች። ደግሞ ልክ እንደ ጀብድ ደጋግማ ታወራዋለች። ባለማወቅ እንኳን በልጅነት ብታደርጊ እንኳን ተጸጽተሽ ባለማወቄ በልጅነቴ የሰራሁት ኃጢአት ብለሽ አታወሪም? ለዚህ ነው ቀኑን ሙሉ አስገቢኝ ብለሽ ስትቸከችኪው አልሽው። ደግሞ ራሷን ደግሞ አሁንም ምን ብላ ሰይማለች? የማን ነው? የቢኒ እከሊት የቢኒ ቀበጥ። አታፍሪም? ትቀብጫለሽ አሁንም በዚህ እድሜሽም። አለቂ ጋይስ ቅድስት ገብታ ጌሙን እስክንጀምር ሌላ አንዲት ልጅ አጭር ታሪክ ያለኝ ያለች ነበር። እሺ ጻፉ። ጻፉ አስተማሪ ዋን ዴይ አጭር ታሪክ ነው አይደል? አለኝ ነው ነጊቢ ሀቡ ጌምሽ አልገባችሁማ። ቅድስት ቀጠሮ ከቅድስት ጋር እኮ ነው። 40 ዊኔን ካስጠበቅኩ አንድ ጌም ተጫውተን ካሸነፍኩ አንበሳ ልታወርድልኝ በልጇ ቃል ገብታለች ምላለች። ግን እስካሁን አልገባችው። ፈራች መሰለኝ ውዶቼ። ሳይቸግረኝ ምዬ እያለች ነው እኔ ሳይቸግረኝ ምዬ። አይ ቅድስት አረ ግቢ ሴትዮ። ከምሽቱ 2 ሰዓት ነው የተቀጣጠርነው። 15 ደቂቃ አርፍደሻል። ሳንታ አይመጣም ብላ ራሷ ቀረች። እሺ ጻፉ። ቁጥር የሚጽፉትን የሚወት ስልክ ቁጥር የሚጽፉትን። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። አጭር ታሪክ። እሺ ዋትስአፕ ላይ ቮይስ አድርጌልሃለሁ። አንቺን ፈርተሻለሁ። አዎ ፈርቻለሁ። እኔም አልዋሽም ልዬ ፈርቻለሁ። ማሬ መጥቻለሁ የምትለው ማናት? ማነሽ አንቺ?
የፈለገ ቢቆይ ነብስ እኮ ነው ያጠፋሽው። በኩራትና እየሳቅሽ እየገለፈጥሽ ነው እንዴ 7 ያስወርጃለሁ ብለሽ የምታወሪው? ያሳዝናል በጣም። እሺ እና ያው 7 ጊዜ በተከታታይ ያስወረድኩት ማለት ነው። በተከታታይ ማለት ያው ራቅ ባለበት ታይም ላይ ማለት ነው። ዶክተር አባባሪ እስቲ ማይ ትንያለሽ ፈጣሪ ያለሽ እስቲ ማይ እውነት ማርያም ትድፋሽ ኢንሻአላህ። ውጭ ከዚህ ቤት እንዴ ይስጥሽ። ከዚህ ትንሽ እንኳን የማትጸጸት ሰው እንኳን ቢያንስ ይጸጸታል። ማርያምን ትላለች። ማርያም ድፍት ታርግሽ ኢንሻአላህ። ሰው ቢያንስ ይጸጸታል። በጸጸት ተጸጽቶ ያወራል። እሷ በኩራት እየገለፈጠች ታወራለች። ደግሞ ልክ እንደ ጀብድ ደጋግማ ታወራዋለች። ባለማወቅ እንኳን በልጅነት ብታደርጊ እንኳን ተጸጽተሽ ባለማወቄ በልጅነቴ የሰራሁት ኃጢአት ብለሽ አታወሪም? ለዚህ ነው ቀኑን ሙሉ አስገቢኝ ብለሽ ስትቸከችኪው አልሽው። ደግሞ ራሷን ደግሞ አሁንም ምን ብላ ሰይማለች? የማን ነው የቢኒ የከሊት የቢኒ ቀበጥ። አታፍሪም? ትቀብጫለሽ አሁንም በዚህ እድሜሽም። አለቂ ጋይስ ቅድስት ገብታ ጌሙን እስክንጀምር ሌላ አንዲት ልጅ አጭር ታሪክ ያለው ያለች ነበር። እሺ ጻፉ። አስተማሪ ዋንዴ አጭር ታሪክ ነው አይደል? አለኝ ነው ነይቲቢ አቡ ጌምሽ አልገባችሁማ። ቅድስት ቀጠሮ ከቅድስት ጋር እኮ ነው። 40 ዊኔን ካስጠበቅኩ አንድ ጌም ተጫውተን ካሸነፍኩ አንበሳ ልታወርድልኝ በልጇ ቃል ገብታለች ምላለች። ግን እስካሁን አልገባችም። ፈራች መሰለኝ ውዶቼ። ሳይቸግረኝ ምዬ እያለች ነው እኔ ሳይቸግረኝ ምዬ። አይ ቅድስት አረ ግቢ ሴትዮ። ከምሽቱ 2 ሰዓት ነው የተቀጣጠርነው። 15 ደቂቃ አርፍደሻል። ሳንታ አይመጣም ብላ ራሷ ቀረች። እሺ ጻፉ። ቁጥር የሚጽፉትን ሚውት፣ ስልክ ቁጥር የሚጽፉትን። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። አጭር ታሪክ። እሺ ዋትስአፕ ላይ ቮት አድርጌልሃል። አንቺን ፈርተሻለሁ። አዎ ፈርቻለሁ። እኔም አልዋሽም ልዬ ፈርቻለሁ። ማሬ መጥቻለሁ የምትለው ማናት? ማነሽ አንቺ? የቆየ ታሪክ እኮ ነው ይሄ አብዬ። የፈለገ ቢቆይ ነብስ እኮ ነው ያጠፋሽው። በኩራትና እየሳቅሽ እየገለፈጥሽ ነው እንዴ 7 ያስወርጃለሁ ብለሽ የምታወሪው? ያሳዝናል በጣም። እሺ እና ያው 7 ጊዜ በተከታታይ ያስወረድኩት ማለት ነው። በተከታታይ ማለት ያው ራቅ ባለበት ታይም ላይ ማለት ነው። ዶክተር አባባሪ እስቲ ማይ ትንያለሽ ፈጣሪ ያለሽ እስቲ ማይ እውነት ማርያም ትድፋሽ ኢንሻአላህ። ውጭ ከዚህ ቤት እንዴ ይስጥሽ። ከዚህ ትንሽ እንኳን የማትጸጸት ሰው እንኳን ቢያንስ ይጸጸታል። ማርያምን ትላለች። ማርያም ድፍት ታርግሽ ኢንሻአላህ። ሰው ቢያንስ ይጸጸታል። በጸጸት ተጸጽቶ ያወራል። እሷ በኩራት እየገለፈጠች ታወራለች። ደግሞ ልክ እንደ ጀብድ ደጋግማ ታወራዋለች። ባለማወቅ እንኳን በልጅነት ብታደርጊ እንኳን ተጸጽተሽ ባለማወቄ በልጅነቴ የሰራሁት ኃጢአት ብለሽ አታወሪም? ለዚህ ነው ቀኑን ሙሉ አስገቢኝ ብለሽ ስትቸከችኪው አልሽው። ደግሞ ራሷን ደግሞ አሁንም ምን ብላ ሰይማለች? የማን ነው የቢኒ የከሊት የቢኒ ቀበጥ። አታፍሪም? ትቀብጫለሽ አሁንም በዚህ እድሜሽም። አለቂ
ጋይስ ቅድስት ገብታ ጌሙን እስክንጀምር ሌላ አንዲት ልጅ አጭር ታሪክ ያለውን ያለች ነበር። እሺ ጻፉ አስተማሪ ዋንዴ አጭር ታሪክ ነው አይደል? አለኝ ነው ነጊቢ አቡ ጌምሽ አልገባችሁማ። ቅድስት ቀጠሮዬ ከቅድስት ጋር እኮ ነው። 40 ዊኔን ካስጠበቅኩ አንድ ጌም ተጫውተን ካሸነፍኩ አንበሳ ልታወርድልኝ በልጇ ቃል ገብታለች ምላለች። ግን እስካሁን አልገባችም። ፈራች መሰለኝ ውዶቼ። ሳይቸግረኝ ምዬ እያለች ነው እኔ ሳይቸግረኝ ምዬ። አይ ቅድስት አረ ግቢ ሴትዮ። ከምሽቱ 2 ሰዓት የተቀጣጠርነው 15 ደቂቃ አርፍደሻል። ሳንታ አይመጣም ብላ ራሷ ቀረች። እሺ ጻፉ። ቁጥር የሚጽፉትን ሚውት፣ ስልክ ቁጥር የሚጽፉትን። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። አጭር ታሪክ። እሺ ዋትስአፕ ላይ ቮይስ አድርጌልሃለሁ። አንቺን ፈርተሻለሁ። አዎ ፈርቻለሁ። እኔም አልዋሽም ልዬ ፈርቻለሁ። ማሬ መጥቻለሁ የምትለው ማናት? ማነሽ አንቺ? 6 ጊዜ ምናምን 7 ጊዜ አስወርጃለሁኝ። ምን 7 ጊዜ እና ያስቃል? ያው ነገር ስሬ ነው የሚያስቀኝ። 7 ነፍስ ማጥፋትሽ ነው ያሳቀሽ? 7 ነፍሶችን ማጥፋትሽ አሳቀሽ? አይጸጽትሽም? አረ ነው የቆየ ታሪክ እኮ ነው ያብዬ። የፈለገ ቢቆይ ነፍስ እኮ ነው ያጠፋሽው። በኩራትና እየሳቅሽ እየገለፈጥሽ ነው እንዴ 7 ያስወርጃለሁ ብለሽ የምታወሪው? ያሳዝናል በጣም። እሺ እና ያው 7 ጊዜ በተከታታይ ያስወረድኩት ማለት ነው። በተከታታይ ማለት ያው ራቅ ባለበት ታይም ላይ ማለት ነው። ገብቶሻል አባባሌ? እስቲ ማይ ትንያለሽ ፈጣሪ ያለሽ? እስቲ ማይ እውነት ማርያም ትድፋሽ ኢንሻአላህ። ውጪ ከዚህ ቤት እንዴ ይስጥሽ። ከዚህ ትንሽ እንኳን የማትጸጸት ሰው እንኳን ቢያንስ ይጸጸታል። ማርያምን ትላለች። ማርያም ድፍት ታርግሽ ኢንሻአላህ። ሰው ቢያንስ ይጸጸታል። በጸጸት ተጸጽቶ ያወራል። እሷ በኩራት እየገለፈጠች ታወራለች። ደግሞ ልክ እንደ ጀብድ ደጋግማ ታወራዋለች። ባለማወቅ እንኳን በልጅነት ብታደርጊ እንኳን ተጸጽተሽ ባለማወቄ በልጅነቴ የሰራውት ኃጢአት ብለሽ አታወሪም?